እጅግ በጣም ድንቅ ስራ ነው። በመጀመሪያ በጣም እንደምኮራብህ እወቅ። እዚህ ያሉ ከሚባሉ ኖርማል ፖሊሶችም አንድ በመሆኑ የተማመንብህ አንዱና ዋነኛው ነው። በዚህ አካሄድ ከቀጠልን ገዳዩ አንድ የሚሆንህ እየተንገዳገደ ወይ በራችን ድረስ ይመጣል ወይ ካለበት ሄደን አለፍንፈን እናገኘዋለን። ምንም ጥርጥር የለውም። ስቦ ከደጁ ካደረሰን ቆይቷል። ወይ አንኳኩተን ገብተን እንይዘዋለን ወይ ደግሞ ዘው ብለን ገብተን እንይዘዋለን። አይ ስናንኳኳ እንኳን ተደናብሮ ብዙ ችግር ሊፈጥር ስለሚችል ዘው ብሎ መግባቱ ሰው ይሻላል ይቀርብ። ብልሃት የተሞላበት ሀሳብ ነው። ዛሬ እንግዳ አለኝ ብለኸኝ ነበረ። ምናልባት በጊዜ ልትሰናዳ ይሻላል ይቀርብ። እሺ አሁን እወጣለሁ። አመሰግናለሁ። ምንም አይደለም። ዋው የሚገርም ሻይ ነው። ስለመስተንግዶ እጅግ በጣም ነው የማመሰግነው። ምንም አይደለም። ደስተኛ ነኝ። ባይሆን ሌላ ጊዜ ጊዜ ስጠቀም እራት ነው የምንበላ ደስ ይለኛል። እሺ ተዘራ፣ ከዚህ በፊት በስልክ ብዙ ነገሮች አጫውተኸኝ ነው። ዛሬም ደግሞ ብዙ ነገሮች እንደምታጫውተኝ ተስፋ አደርጋለሁ። እኔና ባንተ መካከል የሚኖረው የሕክምና ግንኙነት ሚስጥራዊነቱ 100% የተጠበቀ ነው የሚሆነው። እናም ደግሞ እኔም እንደ አእምሮ ሐኪምነቴ የቻለኝ ሁሉ ለማድረግ ዝግጁ ነኝ። ዛሬ ምናልባት በጣም ችግሩ የተለያዩ ባለሀብቶች ጋር ሲሰሰሩ የተለያዩ ህገወጥ ስራዎችን ስለሚሰራ ገንዘብ አሳስቦኛል እና ስለሆነ ሕክምና ለማግኘት ሆስፒታል ድረስ በመሄድ አሰልች ሰልፎችን መሰሉ ስለሚሰለች የአእምሮ ሐኪሞችን ቤቴ ድረስ በማስመጣት ሕክምና መከታተል ጀመርኩ። ደስ ይለኛል። ጥቂት መናገር እንደጀመርኩ ሁሉም ነገር ይቀየራል። ምን እንደተፈጠረ እንኳን አላስታውስም። ከሆነ ቅጽበታት በኋላ ግን ወደ ራሴ ስመለስ እጄ በደም መልሷል። መተንፈስ ያቃታት መሬት ላይ የወደቀች ሴት ገድያታለሁ። እንዴት እንዳደረኩት እንኳን ምንም አላስታውስም። ዝቅ ስል መሬቱ በደም ተጠቅልሏል። ብዬ መጮህ አምሮኝ ነበር፣ ግን ማን ገደላት ብዬ ጮኻለሁ። ራሴን በደንብ ከተረጋጋሁ በኋላ መኪና ጫንኳትና ራቅ ወዳለ ስፍራ ወሰድኩት። እዚህ ውስጥ በተመሳሳይ ሁኔታ ብዙ ሰዎች ይወጣሉ። አይዞሽ አንቺ አትፍሪ፣ አንቺን አትገድልሽም፣ አንቺ የምታክሚው ነው ያልመጣሽው በደንብ አቅ እባክህን አትግደለኝ። የልጆች እናት ነኝ። በውስጤም ቅሪ ካለ እባክህን ወይኔ አምላኬ፣ ይህ ስራዬ ገና ብዙ ያሳየኛል። እባክህ ይቅር በለኝ ጌታዬ፣ እባክህ እባክህ። ከዛን ጊዜ ጀምሮ ነበር በህጋዊም ሆነ በህገወጥ መንገድ